በተደረገ ጥናት አንድ ፕሮግራም ላይ ተማሪዎቹ ፕሮግራሙን መርጠውት የሚገቡት በአብዛኛው የሚያሳየው ያ ፕሮግራም አክሬዲትድ ከሆነ ነው። ዩኒቨርሲቲው የራንኪንግ ሊኖረው ይችላል፣ ጥሩ ፋሲሊቲዎች ሊኖሩት ይችላሉ፣ የተለያየ አይነት ታዋቂ ሰዎች ፕሮሞት ሊያደርጉት ይችላሉ፣ ወይም የትላልቅ የመንግስት ባለስልጣናት ጎብኝተውት በሚዲያ ብዙ ተሰርቶለት ሊሆን ይችላል። ያ ሁሉ ከአክሬዲቴሽን አንፃር ሲነጻጸር ኢምፓክቱ ሎ ነው። ስለዚህ አንድ ፕሮግራም ተማሪዎች ጆይን የሚያደርጉት አክሬዲትድ ከሆነ ትልቅ ራንክ ቫልዩ የሚሰጡት በዛ መሰረት ነው ማለት ነው። እንግዲህ እኛ አክሬዲትድ የሆንበት ተቋም ወይም እኛን አክሬዲትድ ያደረገን ተቋም እስካሁን በዓለም ላይ 4773 ፕሮግራሞችን አክሬዲትድ አድርጓል። ወደ 930 የሚጠጉ ኢንስቲትዩቶችንም ግሎባሊ አድርጓል ማለት ነው። አብዛኛው እንዳያችሁት አብዛኛውን አክሬዲትድ ያደረገው አሜሪካ ውስጥ ነው። ከዛ ውጪ 1000 ምናምኑን ደግሞ ከአሜሪካ ውጪ ነው ማለት ነው። ስለዚህ አፍሪካም ውስጥ አክሬዲትድ አድርጓል፣ ኤዥያም፣ ዩሮፕም አውስትራሊያም አክሬዲትድ አድርጓል ማለት ነው። እኛ 4 ፕሮግራሞችን ነው አክሬዲትድ ያደረግነው። የኢንጂነሪንግ ፕሮግራሞች ናቸው። አክሬዲትድ የተደረግነውም አቤት የ2 ዓመት የ4 ዓመት የ6 ዓመት አክሬዲቴሽን ሰርቲፊኬት ነው የሚሰጠው። እኛ የ6 ዓመቱን ነው ያገኘነው ማለት ነው። ሲቪል እና ኬሚካል ምህንድስና ለመጀመሪያ ጊዜ ነው በአፍሪካ አክሬዲትድ የሆኑት ማለት ነው። ኤሌክትሪካል እና መካኒካል ደግሞ በአራተኛ አክሬዲትድ የሆኑ ፕሮግራሞች ናቸው ማለት ነው ከአፍሪካ። ስለዚህ ወደ አክሬዲቴሽን ስንሄድ ተርሞች አሉ። አንደኛው ተርም ስታንዳርድ ነው ወይም በኋላ ክራይቴሪያ የምንለው ነው። ይሄ የምንሰጠውን ሰርቪስ ወይም የምንሰጠውን አገልግሎት ኢቫሉዌት የምናደርግበት ፓርቲኩላር የሆነ ቤንች ማርክ ማለት ነው። ሁሉንም ፕሮዳክቶች፣ ሁሉንም ፕሮሰሶች፣ ማቴሪያሉን፣ ኢንፑቱን፣ አውትፑቱን፣ ፕሮሰሱን ፊት ማድረጉን ለዛ ፐርፐስ ፊት ማድረጉን የሚለካበት መሳሪያ ነው ማለት ነው። እያንዳንዱ ስታንዳርድ ላይ ደግሞ ኢንዲኬተሮች አሉት። ሜዠረብል የሆነ ኦብጀክቲቭ ቤዝድ ሜዠረብል የሆነ ያ ፕሮግራም ያስቀመጠውን ነገር መለወጡን ፕሮግረሱን ሜዠር የሚደረግበት ፖይንት ነው ማለት ነው። አልፈጠንኩም። አይ ቲንክ ጥሩ ነው። ቀጥል በዚሁ። እንግዲህ ወደ አክሬዲቴሽን ስንሄድ አክሬዲቴሽን በጣም ዌል ስትራክቸርድ እና ዲፋይንድ የሆነ ክራይቴሪያ አለው። እያንዳንዱን ምን እንደሚል በኋላ ላይ እናያለን ማለት ነው። ለስክሪኑ ላይ እንደምታዩት ኢቲኤ ወይም የኢትዮጵያው ኤዱኬሽናል አውቶሪቲ ፕሮግራም 9 ክራይቴሪያዎችን ወይም ስታንዳርዶችን ያስቀመጠ። እኛ አክሬዲትድ የሆንበት ደግሞ 8 እና ፕሮግራም ቤዝድ 9 ነው። ኦልሞስት የኢቲኤ ፕሮግራም አክሬዲቴሽን ከኤቤት ፕሮግራም አክሬዲቴሽን ተመሳሳይ ነው ወይም አንድ ነው። የሚለየው ኤቤት ሪሰርች እና ኮሚኒቲ ኢንጌጅመንትን ኢቫሉዌት አያደርግም። ፓርቲኩላር የሆነ ለዚህ ራሱን የቻለ ክራይቴሪያ የለውም ማለት ነው። ሌሎቹ ግን ኢቲኤ ያስቀመጣቸው ስታንዳርዶች ኤቤትም ላይ አለ። አብዛኛውን ኢቲኤ ኢቭን የወሰደው ፖይንቶቹን ከኤቤት ፕሮግራም አክሬዲቴሽን ስታንዳርድ መሰረት ነው ማለት ነው። ስለዚህ እኛ አክሬዲትድ የሆነው በኤቤት ነው። ግን ደግሞ ወደ ኢቲኤም ብንሄድ አብዛኞቹን ሼር የሚደረጉ ነገሮች ናቸው። ክራይቴሪያውም ከዛ የተወሰደ ነው። እያንዳንዱ ክራይቴሪያ በውስጡ ሰብስታንዳርዶች አሉት። የኢቲኤን ብንወስድ 25 ሰብስታንዳርዶች አሉት። አንዱ ክራይቴሪያ 9 ነው ብያቸዋለሁ። አንዱ ክራይቴሪያ ኒርሊ ከ2 እስከ 4 ሰብ ክራይቴሪያዎች አሉት፣ ሰብስታንዳርዶች አሉት። ከዛ ውጭ ደግሞ ኢንዲኬተሮች አሉ፣ ስፔሲፊክ የሆኑ ፖይንቶችን አድሬስ የሚደረግባቸው ማለት ነው። ወደ ኢቲኤ ስንሄድ ወደ 119 የሚጠጉ ኢንዲኬተሮች አሉ። አንድን ፕሮግራም ኢቫሉዌት ለማድረግ 119 ኢንዲኬተሮች ኢቫሉዌት ያደርጉታል ማለት ነው። በ119 ኢንዲኬተሮች ማርክ ቫልዩ ተሰጥቶ ነው ማለት ነው ያ ፕሮግራም አክሬዲትድ ነው አይደለም የሚባለው ማለት ነው። ላይክዋይዝ ኢቲኤም ዲፋይን ያላደረጋቸው ለኛ ሼር ያላደረገን ኢንዲኬተሮች እና ሰብስታንዳርዶች አሉ ማለት ነው። ያንን ኢን ማይንድ እንድትይዙ ፈልጋለሁ ማለት ነው። ስለዚህ አክሬዲትድ ለመሆን
የምናልፍባቸው ፕሮሰሶች አሉ። ወደ የኢቲኤንን በኋላ ላይ እመጣለሁ። የኤቤትን የመጀመሪያው ሪኩዌስት ፎር ሬዲነስ ሪቪው ነው። ዌብሳይታቸው ላይ አይታችሁ ከሆነ እኔ በዚህ ፕሮግራም ለምሳሌ ኔክስት ይር ከሆነ በ26 በ27 አክሬዲትድ መሆን ፈልጋለሁ ብለን አፕላይ እናደርጋለን ማለት ነው። አፕላይ ስናደርግ ተቋሙ ሊያሟላቸው የሚገቡ ክራይቴሪያዎች አሉ ወይም ኤሊጂቢሊቲ፣ እሱ በኋላ ላይ እንመጣበታለን። ያንን ካደረግን በኋላ የተቋሙ ኃላፊ የግድ ኮንፊርም አድርጎ መላክ አለበት። ለምሳሌ የእናንተ ኮሌጅ ከሆነ ኢንጂነሪንግ ከሆነ የኢንጂነሪንግ ሳይን የዩኒቨርሲቲ ፕሬዚዳንት ይሄ ፕሮግራም አክሬዲትድ እንዲሆንልኝ ይፈልጋለሁ ብሎ ኦልሬዲ እሱ ነው ጥያቄውን ማቅረብ ያለበት። ወይም በእናንተ ኮንቴክስት ደግሞ አካዳሚክ ምክትል ፕሬዚዳንቱ ያስገባል ማለት ነው። ከዛ አክሰፕት ከተደረገ በኋላ ሬዲነስ ሪቪው ሪፖርት ይዘጋጃል። በክራይቴሪያው መሰረት ሬዲነስ ሪቪው ይዘጋጅና ሰሚት ይደረጋል ለኤቤት። ከዛ በተጨማሪም ከሬዲነስ ሪቪው ሪፖርት በተጨማሪ ትራንስክሪፕት በዛ ፕሮግራም የተመረቁ ተማሪዎች ያሉበት ትራንስክሪፕት አብሮ ይላካል ማለት ነው። ስለዚህ ሁለት ዶክመንት ይላካል። ያንን ዶክመንት ያዩና ፕሪሊሚናሪ ስለሆነ ይሄ አጠቃላይ ፉል ፍሌጅድ ክራይቴሪያውን በተመለከተ የተዘጋጀ ዶክመንት ሳይሆን የተወሰኑ ኮር የሆኑ ክራይቴሪያዎችን ቤዝ አድርጎ የተዘጋጀ ሬዲነስ ሪቪው ሰሚት ይደረጋል። ለዚህ ላይ ሶስት መልስ ኤክስፔክት ይደረጋል በእነሱ አሰራር። አንደኛ ሬዲነስ ሪቪው ሪፖርታችሁን ስናየው ከስታንዳርዱ አንፃር እናንተ ይሄንን ምንም አታሟሉም ወይም ይጎላቸዋል የሚል መልስ። ሁለተኛው ደግሞ ስናየው ሪፖርታችሁን ስናየው በአጭር ጊዜ ሰርታችሁ ልታስገቡ ስለማትችሉ በኔክስት ፌዝ አፕላይ ብታደርጉ የሚል። ሶስተኛው ደግሞ ዋናውን ዶክመንት ሰልፍ ስተዲ ሪፖርቱን ሰሚት አድርጉ የሚል ማለት ነው። እኛ በአጋጣሚ ሶስተኛውን ላክሊውነን ሶስተኛውን ባመለከታችሁበት እንትን መቀጠል ትችላላችሁ፣ ሰልፍ ስተዲ ሪፖርቱን ማዘጋጀት ትችላላችሁ ተባልን። በዚህ መሰረት ሰልፍ ስተዲ ሪፖርቱን ሁሉንም ክራይቴሪያዎች ኤግዞስቲቭሊ ዊዝ አፔንዲክስ ነሰሪ አፔንዲክሶች ነሰሪ ሪፈረንሶች በኋላ ምን እንደሆኑ ገልጽላችኋለሁ። ያንን ላክን። ከላክን በኋላ የላክነውን ዶክመንት ቬሪፋይ ለማድረግ ደግሞ ቪዚት ይኖራል ማለት ነው። ኦን ሳይት ቪዚት ይደረጋል። ኦን ሳይት ቪዚት ሲደረግ ዶክመንቶችን መጣው ያያሉ፣ ተማሪዎችን ኢንተርቪው ያደርጋሉ፣ መምህራኖችን ኢንተርቪው ያደርጋሉ። እንደገና ከዲን እስከ ፕሬዚዳንት ድረስ ኢንተርቪው ያደርጋሉ። እኛ በተጻፈው መሰረት ስራዎች እየተሰሩ መሆናቸውን ኦን ዘ ስፖት መጣው ቼክ ያደርጋሉ። ከዛ በኋላ ነው ሰርቲፊኬቱን የሚሰጡት ማለት ነው። ስለዚህ አጠቃላይ ፕሮሰሱ ይሄን ይመስላል። ዌል ኦርጋናይዝድ የሆነ ነው። ከአፕሊኬሽን እስከ ሰርቲፊኬሽን 18 ወር ይፈጃል ማለት ነው። በኤቤት እንትን መሰረት ልክ ካመለከበትንበት ቀን ጀምሮ እስከ አክሬዲቴሽን ሰርቲፊኬቱን ኢሹ እስከሚያደርጉበት ጊዜ ያለው 18 ወር ይፈጃል። ይሄን ኦልሬዲ ሴት የተደረገ ነው። መቼ ምን አይነት ዶክመንት ማስገባት እንዳለብን፣ መቼ ቪዚት እንደሚደረግ፣ መቼ ኢንተርቪው እንደሚደረግ ዌል ፕላን የሆነ አላቸው። ያንን ኦልሬዲ ሼር ያደርጓቸዋል። ገና ሬጂስተር እንዳደረጋችሁ በዛ መሰረት ስራዎችን መስራት ይጠበቃል ማለት ነው። ስለዚህ የመጀመሪያው ቅድም እንደነገርኳችሁ ሬዲነስ ሪቪውን በዚህ መልክ ይሄንን ኮንታክት ኢንፎርሜሽን የትኛው ፕሮግራም ኢቫሉዌት እንደሚደረግ ዋናው የተቋሙ ኃላፊ አረጋግጦ ይሄን ይልካል ማለት ነው። ሁለተኛው ቅድም የነገርኳችሁ ነው ሬዲነስ ሪቪው አክሰፕት ይሄንን ሬዲነስ ሪቪው ከክፍያ ጋር አብረን እንልካለን። እዚህ ላይ ትራንስክሪፕት አብሮ ይገባል ማለት ነው። ሶስተኛው ሰልፍ ስተዲ ሪፖርት ፉል ፍሌጅድ የሆነ እያንዳንዱን ክራይቴሪያ በኢንዲኬተር እኛ ምን እንደምንመስል ያ ፕሮግራም ምን እንደሚመስል የሚገልጽ ሰልፍ ስተዲ ሪፖርት ኒርሊ ወደ 300 ፔጅ የሚጠጋ ሰልፍ ስተዲ ሪፖርት እናረጋለን። ከዛ በኋላ ያንን ሰልፍ ስተዲ ሪፖርት በማየት ኢንተርቪው ያደርጋሉ፣ ቪዚት ያደርጋሉ፣ ላብራቶሪዎችን ቪዚት ያደርጋሉ፣ ክላስሩም ቪዚት ያደርጋሉ፣ ኦፊስ ቪዚት ያደርጋሉ፣ ዶርሚተሪ ምናምን እና ይሄ
ስፖርት ሪክሬሽን ኤሪያዎችን ቪዚት አያረጉም። ከመማር ማስተማር ጋር ቀጥታ ግንኙነት ያላቸውን ነገሮች ብቻ ነው ቪዚት የሚያደርጉት፣ ቫልዩም የሚሰጡት ለዛ ነው። የኢቲኤም በተመለከተ ደግሞ ለየት የሚያደርገው ኢቲኤ መጀመሪያ አፕ ላይ የምናደርገው ዶክመንት ተዘጋጅቶ ነው። 3 ዶክመንት ያስፈልጋል ኢቲኤ ላይ ዳታ ኮሌክሽን ቱል፣ ስቱደንት ሳቲስፋክሽን ሰርቬይ እና ሰልፍ ኢቫሉዌሽን ሪፖርት የሚባል ዶክመንት ካዘጋጀን በኋላ ወደ ኢቲኤ እንልካለን ማለት ነው። ኢቲኤ ያንን ቁጭ ብሎ ደስክ ሪቪው ካደረገ በኋላ ሳይት ቪዚት ያደርጋል። ልክ እንደ ኤቤት መጣው ላብራቶሪዎቹንም መምህራኖቹንም ኢንተርቪው ያደርጋሉ። ተማሪዎቹን በዚህ ኬስ አያረጉም፣ ምክንያቱም ስቱደንት ሳቲስፋክሽን ሰርቬይ ስላለ ማለት ነው። ስለዚህ በዚህ መልክ ሳይት ቪዚት ያደርጋሉ፣ ያንን ቬሪፋይ ለማድረግ ነው። ከዛ በተጨማሪም ለዛ ሪፖርት አድርገው ዲሲሽን ይሰጣሉ ማለት ነው። ኦልሞስት የኢቲኤ የሚለየው መጀመሪያ ነው ዶክመንቱን ከአዘጋጅተን ነው ወደ አፕሊኬሽን የምንሄደው። የነዛ ግን አፕሊኬሽኑን ካደረግን በኋላ ቀን ሴት ይደረጋል። በዛ ቀን ሴት በተደረገው መሰረት መጀመሪያ ሬድነስ ሪቪው ሪፖርት ነው የሚዘጋጀው ማለት ነው እንጂ ሰልፍ ስተዲ ሪፖርት አይዘጋጅም ማለት ነው። ስለዚህ ይሄ ነው ማለት ነው። በአጠቃላይ አክሬዲቴሽን ላይ ምንድነው ኢቫሉዌት የሚደረገው? ምን ኮምፖነንት ናቸው የሚታዩት ካለን፣ አንደኛው ያ ፕሮግራም የሚከተለው ካሪኩለም ኢቫሉዌት ይደረጋል። ሁለተኛ ኢቫሉዌት የሚደረገው ተማሪዎቹ ገብተው ተመርቀው እስከሚሄዱ ተማሪዎችን የምንይዝበት መንገድ፣ ውጤት የምናሳውቅበት መንገድ፣ አጠቃላይ ከተማሪዎቹ ጋር የተገናኙ የአሰራር ስርዓቶች ኢቫሉዌት ይደረጋሉ። ካሪኩለሙን ስንተገብር የምንጠቀምበትን ሲስተም ኢቫሉዌት ይደረጋል። ካሪኩለሙን ለማስተግበር የምንጠቀምባቸው ፋሲሊቲዎችን ኢቫሉዌት ይደረጋሉ። ካሪኩለሙ ጋር ግንኙነት ያላቸው ስቴክሆልደር ኢንጌጅመንት ኢቫሉዌት ይደረጋል። ፕሮግራሙ እንዲቀጥል በጀት ስለመኖሩ፣ ፕሮግራሙ ኳሊቲውን አስጠብቆ እንዲሄድ በቂ በጀት ስለመመደቡና ለዛ አስተማማኝ ያሰራር ስርዓት ስለመኖሩም አብሮ ኢቫሉዌት ይደረጋል ማለት ነው። ኦል ኢን ኦል አክሬዲቴሽን ስንል እነዚህን ኮምፖነንቶች በተለያየ ክራይቴሪያ ኢቫሉዌት ማድረግና ቬሪፋይ ማድረግ ነው ማለት ነው። ስለዚህ ወደ አክሬዲቴሽን ከመሄዳችን በፊት አፕላይ ከማድረጋችን በፊት እና በኋላ ፌል ከማድረጋችን በፊት ወይም ደግሞ አውቶማቲካሊ ኳሊፋይ አታደርጉም ኢሊጂብል አይደላችሁም ከመባላችን በፊት ልናውቃቸው የሚገቡ ነገሮች አሉ ማለት ነው። ኮምፕላይ እናረጋለን አናረግም የሚለው ማለት ነው። የመጀመሪያው ነገር አትሊስት አክሬዲትድ ማድረግ የፈለግነው ፕሮግራም 1 ወይም 2 ባች አስመረቀ መሆን አለበት። ባች ማስመረቅ ብቻ ሳይሆን ኮንቲኒቲ ያለው የ5 ዓመት ፕሮግራም ከሆነ 5ቱንም ዓመት ተማሪዎች ባቾች ያለበት ፕሮግራም መሆን አለበት ማለት ነው። 4 ዓመትም ከሆነ ከአንደኛ ዓመት ሳይቆራረጥ እስከ 4ኛ ዓመት ፕሮግራም ያለው መሆን አለበት ማለት ነው። ይሄ ለኢቲኤም ይሰራል፣ ለኤቤት አክሬዲቴሽን ይሰራል ማለት ነው። ከዛ ውጪ ደግሞ ያ ፕሮግራም ስቱደንት ለርኒንግ አውትካም ያለው እና ያ ለርኒንግ አውትካም ደግሞ ሬጉላርሊ አሰስድ የሚደረግ ዶክመንት የሚደረግ እና ያንን ፕሮግራም ለማሻሻል የምንጠቀምባቸው የተለያዩ ፊድባኮች ያሉን መሆኑን ማረጋገጥ መቻል አለብን ማለት ነው። የኳሊቲ ኦፊስ ደግሞ ያ ፕሮግራም እንዲሻሻል የሚያስችሉ የአሰራር ስርዓት ያለው ኢንስቲትዩሽናላይዝድ የሆነ ስርዓት ያለው መሆኑን ያንን ፕሮግራም ራን ለማድረግ አስፈላጊ ላብራቶሪ፣ ክላስሩም፣ ኮምፒውቲንግ ፋሲሊቲ በበቂ ሁኔታ መኖራቸውን ማረጋገጥ መቻል አለብን ማለት ነው። ስለዚህ የግድ በጣም ሶፊስቲኬትድ የሆኑ ሌተስት የሆኑ ላብራቶሪዎች ሳይሆን ፕሮግራሙ ላይ ያሉ የላብ ኮርሶችን ሊያስተገብር የሚችል ሪኳየርመንቱን ሊያሟላ የሚችል ላብ ፋሲሊቲ ሊኖር ይገባል ማለት ነው። ስለዚህ ላብራቶሪ የሌለው ፕሮግራም ግን የሚያስፈልገው ፕሮግራም ካለ መጀመሪያ ላብራቶሪ ማሟላት አለበት ማለት ነው። ኳሊቲውን ሊያስጠብቁ የሚችሉ የአሰራር ስርዓቶች ካሉ ያንን ሊያሳይ የሚችል ነገር መኖር መቻል አለበት ማለት ነው። ከዛ ውጪ የተቋቋመበት ዓላማ የሚገልጽ ዌል ዲፋይንድ የሆነ ሚሽን ቪዥን ሊኖረው ይገባል ማለት ነው። ይሄ ኤሊጂቢሊቲ ነው። ይሄ ለኢቲኤም ይሰራል፣ ለኤቤት ይሰራል ማለት ነው። ከዛ ውጪ ኢንስቲትዩሽናል ሴትአፕ ሊኖረው ይገባል።
ዌል ስትራክቸርድ የሆነ ይሄ ለእናንተም ለኛም ተመሳሳይ ስለሆነ ብዙም አያስቸግርም። ኢንፍራስትራክቸር ሊኖረው ይገባል። የአይሲቲ የላቦራቶሪ ክላስሩም ወርክሾፖች እንደ አስፈላጊነቱ እንደ ፕሮግራሙ ኮንቴክስት ማለት ነው። ስለዚህ ኦርጋኖግራሙን በደንብ ዌል ዲፋይንድ የሆነ ክሊር ሪስፖንሲቢሊቲ የተሰጠው እያንዳንዱ ከፕሬዝዳንት እስከ መምህሩ ድረስ ማለት ነው። ስለዚህ በዛ መሰረት ከዛ ውጭ ግን የስቱደንት ሰክሰስ ሴንተሮች ካሉም እነሱ በዩኒቨርሲቲ ሌቭልም እንኳን ቢሆኑ ያ ፕሮግራም ተማሪዎቹ እንዲያውቁትና እንዲጠቀሙት ማድረግ ያስፈልጋል። እነዚህ ሴታፖች ያስፈልጋሉ። የተለያዩ ላይሰንስ የሆኑ ሶፍትዌሮች፣ የኮምፒውቲንግ ሪሶርሶች፣ መምህራኖቹ በቂ ክላስ ኦፊስ ሊኖራቸው ይገባል። ከዛ በተጨማሪ ወርኪንግ ዶክመንት አንዳንድ ስራዎችን የምንሰራው ተማሪ ስንቀበል፣ ተማሪ ፕሮሞት ስናረግ፣ ተማሪ ትራንስፈር ስናረግ፣ ክሬዲት ትራንስፈር ስናረግ ያ ሌጂስሌቲቭ መሆን አለበት እና ሌጂስሌቲቮች፣ ጋይድላይኖች፣ ኮድስ ኤንድ ስታንዳርዶች ሊኖሩ ይገባል። ለምሳሌ ሲቪል ላይ እኛ ጋር ተማሪዎቹ ዲዛይን ሲያደርጉ ሪፈር የሚያደርጓቸው ኮዶች አሉ፣ ስታንዳርዶች አሉ። እነዛ በደንብ ሊታወቁ ተማሪዎቹ ሊያውቋቸው ይገባል። ዶክመንትድ መሆኑ አለባቸው። አፕሩቭድ የሆነ ካሪኩለም ሊኖር ይገባል ማለት ነው። ዝም ብሎ በሶፍት ኮፒ ሳይሆን ሲመጡ ኢቫሉዌት ሲያደርጉ አፕሩቭድ የሆነ ካሪኩለም ሊኖር ይገባል። ካሪኩለሙ ሲጸድቅ ደግሞ ስቴክሆልደሮች መሳተፋቸውንና ለዛ ሚኒት መያዙን፣ ስለዚህ የተለያዩ ወርኪንግ ዶክመንቶች ሊኖሩ ይገባል ማለት ነው። ቅድም እንደነገርኳችሁ በቂ ስታፍ መኖሩንም መረጋገጥ አለበት። ከስቴክሆልደሮቹ ጋር የምትሰሩባቸው ኤምኦኤች ካሉ እነዛም በየፕሮግራሙ ዶክመንትዱ ነው መቀመጥ አለባቸው ማለት ነው። ከቀጣሪ ድርጅቶች ላይ ሌሎች ፕሮግራሙ ጋር ግንኙነት ያላቸው ተቋማት ካሉ ከነዛ ጋር የምንሰራባቸው ዶክመንቶችም እንደ አንድ ሪኳየርመንት ናቸው፣ በትክክል መቀመጥ መቻል አለባቸው ማለት ነው። ሌላው ክሪቲካሊ መታየት ያለበት ኮሚኒኬሽን ቻናላችን፣ ስቴክሆልደሮችን ኮሚኒኬት የምናረግባቸው ቻናሎች፣ ለምሳሌ ዌብሳይት ክሪቲካል ነው። ያ ዌብሳይት በየጊዜው አፕዴት ተደርጎ የሚያስፈልጉ ዶክመንቶች አፕሎድ እየተደረገባቸው መሆኑንም ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ ወደ ክራይቴሪያው ሲሄድ የመጀመሪያው ክራይቴሪያ ስቱደንት የምንለው ነው። እዚህ ላይ ኦልሞስት የኛም የትኛውም ፕሮግራም ኢትዮጵያ ውስጥ ያለ ተመሳሳይ አይነት ይዘት ያለው የአሰራር ስርዓት ነው የሚኖረው። አንደኛው የሚታየው ነገር ተማሪዎች ወደ ፕሮግራሙ ወደ ዩኒቨርሲቲው ይገባሉ፣ ከዩኒቨርሲቲ ወደ ኮሌጅ ይገባሉ፣ ከኮሌጅ ወደ ፕሮግራም ይገባሉ። ያንን በተመለከተ እያንዳንዱ ፕሮግራም ጆይን ሲያደርጉ ሴት የተደረገ ክራይቴሪያ አለ ወይ የሚል ነው ማለት ነው። አንደኛ ዓመት ላይ ምን ያህል ነጥብ ሲያመጡ ነው ኤሌክትሪካል የሚገቡት መካኒካል የሚገቡት? በደንብ ሴት የተደረገ ተማሪዎች ወደ እያንዳንዱ ፕሮግራም አድሚት ሲደረጉ በኢንስቲትዩት ሌቭል የተጻፈ የአሰራር ስርዓት እና ትራንስፓረንት የሆነ አለ ወይ ነው አንደኛው። ይሄንን ስቴት ማድረግ ያስፈልጋል። ለዚህ ደግሞ ሳፖርቲቭ የሆኑ ዶክመንቶች ያስፈልጋሉ እዚህ ክራይቴሪያ ላይ። ሁለተኛው የተማሪዎችን ውጤት ኢቫሉዌት የሚደረግበት የአሰራር ስርዓት፣ ውጤታቸውን እንዲያውቁ ፊድባክ የሚሰበሰብበት ስርዓት መኖሩን የሚያሳይ ተማሪዎቹ ከሌላ ቦታ ቢመጡ ከባህር ዳር ዩኒቨርሲቲ ወደ ደብረ ማርቆስ ዩኒቨርሲቲ ቢመጡ እንዴት ነው ትራንስፈር የሚደረገው? ትራንስፈር ለማድረግ የአሰራር ስርዓት አለ ወይ? ዶክመንትድ ነው ወይ የሚለውን ማስቀመጥ ያስፈልጋል። እንደገና ግራጁዌሽን ሪኳየርመንቶች ምንድን ናቸው? ግራጁዌሽን ሪኳየርመንት ማስቀመጥ ብቻ ሳይሆን ያ ግራጁዌሽን ሪኳየርመንት ሌጂስሌቲቭ ነው ወይ? የትኛው ፔጅ ላይ ይገኛል? ስለዚህ አጠቃላይ ተማሪዎቹ ገብተው ፕሮግራሙ ላይ ተመርቀው እስከሚወጡ ድረስ ተማሪዎቹ ውጤታቸውን እንዲያውቁ ጋይዳንስ ስለመኖሩ፣ ካውንስሊንግ ስለመኖሩ የሚመለከት አጠቃላይ ተማሪዎችን በተመለከተ የሚመለከት የአሰራር ስርዓት መኖሩን ማረጋገጥ ነው ይሄ ክራይቴሪያ ማለት ነው። ስለዚህ ስቱደንት ሃንድቡክ ተማሪዎቹ ዌል ኢንፎርምድ ነው ዲሳይድ እንዲያደርጉ የሚችል የአሰራር ስርዓት መኖሩን እና ያ ደግሞ ዶክመንትድ መሆኑ አለ ብቻ እየሰራንበት ነው ብቻ ሳይሆን ኢቭን ኤቪደንሶች ካሉ ዶክመንት ማድረግ ያስፈልጋል ማለት ነው። ክራይቴሪያዋን በአጠቃላይ ይሄ ነው። እኛ እዚህ ላይ ችግር ገጥሞን የነበረ ለእናንተም ሌሰን እንዲሆናችሁ የውጭ ተማሪዎችን እንቀበል ነበረ፣ ትምህርት ሚኒስቴር የሚመድባቸው ማለት ነው።
ስለዚህ እነሱን የምትቀበሉበት በዩኒቨርሲቲ ሌቭል ሴት የተደረገ ክራይቴሪያ አለ ወይ የሚል ነበረ። በወቅቱ ጥያቄ ያቀረቡት አልነበረንም። ግን ትምህርት ሚኒስቴር የሚሰራበትን የአሰራር ስርዓት ወስደን ትምህርት ሚኒስቴር ነው የሚመድብ እሱ ቼክ አድርጎ ነው ሃይ ስኩል ይሄን ያህል ውጤት ያመጡ ተማሪዎች ብሎ ነው ሱዳኖችንም ኡጋንዳዎችንም የሚቀበለውና ያንን ማሟላታቸውን አረጋግጠን ነው የምንቀበል የሚል ነው ቻሌንጅ የገጠመን ማለት ነው። ስለዚህ ስቱደንትን በተመለከተ ብዙ ቻሌንጅ ይገጥማቸዋል ብዬ አልጠብቅም። ግን አጠቃላይ የምንሰራቸው ስራዎች ግን ዶክመንትድ እና በየጊዜው ደግሞ ኢቫሉዌት እና አፕግሬድ የሚደረጉ መሆኑን ግን የአሰራር ስርዓት ሊኖራቸው ይገባል ማለት ነው። ስለዚህ እዚህ ላይ የሚጠበቀው ከዚህ ስታንዳርድ የሚጠበቀው ስቱደንት ፓርቲሲፔሽን መኖሩ ካሪኩለም ሪቫይዝ ሲደረግ የሆነ ነገር ሲደረግ ስቱደንት ፓርቲሲፔሽን መኖሩን የሚያረጋግጥ ዶክመንት ያስፈልጋል። የተመረቁ ተማሪዎችን ትራክ የምታረጉባቸው መንገዶች ኤምፕሎየር ሳቲስፋክሽን ሰርቬይ የምትሰሩ መሆኑን ከተሰራ ደግሞ ያ ዶክመንት ኦልሬዲ አቬል መደረግ አለበት ማለት ነው። ስለዚህ ከዚህ ስታንዳርድ የሚጠበቀው ትክክለኛ ተማሪዎች የሚገቡበት የአሰራር ስርዓት መኖሩን ስታንዳርድ መኖሩን ሬጉላርሊ ሪቪው የሚደረግ መሆኑን ጋይዳንስ ካውንስሊንግ እና ኬሪየር ሰርቪስ መኖሩን ስቱደንት በተለያየ ፊድባክ የሚያገኙበት የአሰራር ስርዓት መኖሩን እንደገና የተማሪዎቹን የመውደቅ ምጣኔ የመዝለቅ ምጣኔ ለማስተካከል ኢቫሉዌት የሚደረግ መሆኑን ለማስተካከል ደግሞ ስትራቴጂ ያለ መሆኑን እና አጠቃላይ ሬጉላርሊ ሪቪው እየተደረገ ማስተካከያ እንደሚደረግ የሚያሳይ መሆኑን ነው ክራይቴሪያውን የሚጠበቅበት ማለት ነው። ክራይቴሪያቱ የምንለው በጣም ክሪቲካል ክራይቴሪያ ነው። እያንዳንዱ ፕሮግራም ሁላችንም ያለንበት ነው። ከዩኒቨርሲቲው ሚሽን የተቀዳ ወይም የዩኒቨርሲቲው ሚሽን ለማሳካት የተቋቋመ ፕሮግራም መሆኑን ማሳየት አለብን። ክራይቴሪያ ወይም ፕሮግራም ኤዱኬሽናል ኦብጀክቲቭ የምንለው ማለት ነው። እና እዚህ ላይ አንደኛ የዩኒቨርሲቲውን ሚሽን እንጽፋለን። ከዛ ሚሽን ተነስተን የኔ ፕሮግራም ይሄኛው ሚሽን ለመመለስ ነው የተቋቋመ ብለን ማስቀመጥ መቻል አለብን ማለት ነው። እዚህ ክራይቴሪያ ላይ ፕሮግራም ኤዱኬሽናል ኦብጀክቲቭ ከዩኒቨርሲቲው ሚሽን ጋር ተመሳሳይ መሆኑ ብቻ ሳይሆን ኮሙኒኬትድ መደረጉንም ማወቅ ያስፈልጋል ማለት ነው። ስለዚህ ለተማሪዎቻችን ያ ፕሮግራም ያለው ኤዱኬሽናል ኦብጀክቲቭ ምንድነው ስታፎችን ማወቅ አለባቸው፣ ስቴክሆልደሮችን ማወቅ አለባቸው ማለት ነው። ስለዚህ ፕሮግራም ኤዱኬሽናል ኦብጀክቲቭ በደንብ መቀረጽ አለበት። ያ የተቀረጸው ለተማሪዎች ኮሙኒኬት መደረግ አለበት። መቀረጽና ኮሙኒኬት መደረግ ብቻ ሳይሆን በየጊዜው ደግሞ ሬጉላርሊ ሪቪው እየተደረገ የሚስተካከሉ ነገሮች ካሉ ዶክመንት ሁሉ ነው መቀመጥ መቻል አለባቸው ማለት ነው። ስለዚህ እዚህ ላይ ኤክስፔክት የሚደረገው ዌል ዲፋይን የሆነ ፕሮግራም ኤዱኬሽናል ኦብጀክቲቭ ያ ደግሞ ኮሙኒኬትድ መደረግ አለበት። ያ በየጊዜው ኢቫሉዌት መደረግ አለበት። ያ በየጊዜው ኢምፕሩቭመንት እና ለኢምፕሩቭመንቱ ደግሞ አክሽን ፕላን መቀመጥ አለበት ማለት ነው። ፎር ዮር ኢንፎርሜሽን እኛ እያንዳንዱ እናንተም ተመሳሳይ ስለሆነ እያንዳንዱ ፕሮግራም ላይ ወይም ደግሞ ካሪኩለሙ ላይ ፕሮግራም ኤዱኬሽናል ኦብጀክቲቭ ተብሎ በትክክል ክሊርሊ ስቴትድ የሆነ የለም። ስለዚህ እኛ ያደረግነው ምንድነው ኮርሶችን አይተን ኢንተርናሽናል ኤክስፒሪየንሱን አይተን ለእያንዳንዳችን ፕሮግራም ኮርሱ ጋር ማች የሚያደርጉ ፕሮግራም ኤዱኬሽናል ኦብጀክቲቭ ነው የጻፍነው ማለት ነው። ከ3 እስከ 5 የሚሆን ይሄ ስታንዳርድ ነው። ከ3 ማነስ የለበትም፣ ከ5 መብለጥ የለበትም እና ቦልድ ስቴትመንት ተማሪዎቹ ተመርቀው ከወጡ በኋላ ሊኖራቸው የሚገባ ስኪል አቲቲዩድ እና ኖሌጅ ሊይዟቸው የሚገባ ኖሌጅን ኤክስፔክት የሚደረገውን ኖሌጅ መያዝ ያለበት ነው ማለት ነው። ስለዚህ ያንን በደንብ አርቲኩሌት ማድረግ ያስፈልጋል። ያንን ኮሙኒኬት ማድረግ ያስፈልጋል። በየጊዜው ኢቫሉዌት ማድረግ ያስፈልጋል ማለት ነው። ለዛ ደግሞ አሰስመንት ፕላን ማዘጋጀት እና አክሽን ፕላን ማዘጋጀት ይጠበቃል ማለት ነው። እዚህ ላይ የሚጠበቀው ያ ነው። ስለዚህ ለምሳሌ ያህል የኛን ላሳያችሁ። አይ ቲንክ ይታያል። ፎሎ እያደረጋችሁኝ ነው ብዬ አስባለሁ። ይታያል። ባንተ ላይ ቀጥል። አዎ አሁን ለምሳሌ በዚህ በግራ በኩል ያለው የኛ ተቋም ሚሽን ነው እና ፕሮግራማችን እኔ አክሬዲትድ ያደረጉት ፕሮግራም 4 ፕሮግራም ኦብጀክቲቮች አሉት። አትሊስት አንዱ ፕሮግራም ኦብጀክቲቭ አንዱን የዩኒቨርሲቲ ሚሽን መመለስ አለበት። ስለዚህ እያንዳንዱ ፕሮግራም የሚጽፈው ፕሮግራም ኤዱኬሽናል ኦብጀክቲቭ
ከዩኒቨርሲቲ ሚሽን ጋር ኮንሲስተንት እና ኢንላይን መሆን አለበት። ያንን ደግሞ ዶክመንቱ ላይ በዚህ መልክ ማሳየት አለበት ማለት ነው። ይሄ ምን ማለት ነው? የዛ ፕሮግራም ኤግዚስተንሲ በዩኒቨርሲቲ ሚሽን ላይ ክሊርሊ ሪፍሌክት ተደርጓል ማለት ነው። ወይም ደግሞ ያ ፕሮግራም የተቋቋመው የዩኒቨርሲቲውን ሚሽን ለማሳካት ነው እንደማለት ነው። ስለዚህ በዚህ መልክ ፕሮግራም ኤዱኬሽናል ኦብጀክቲቭ መቀረጽ አለበት። ተቀርጾም ኮንሲስተንሲውን ማሳየት መቻል አለበት ማለት ነው። ስለዚህ ለምሳሌ አንደኛውን ሚሽን የኛ ሁለት ፕሮግራም ኤዱኬሽናል ኦብጀክቲቮች ኢንላይን ያደርጉታል። ሁለተኛውን ግን ሁሉም ሳቲስፋይ ያደርጉታል ማለት ነው። ቅድም እንደነገርኳችሁ ፕሮግራም ኤዱኬሽናል ኦብጀክቲቭ መጻፍ ብቻ አይደለም። ምን መደረግ አለበት? ሪቪው ተደርጎ ለኮንቲኒየስ ኢምፕሩቭመንት መጠቀም አለበት እና እኛ በዚህ መልክ ነው ኢቫሉዌት የምናደርግ ፕሮግራም ኤዱኬሽናል ኦብጀክቲቫችንን ብለን ድራፍት አድርገናል ማለት ነው። የምንሰራበትን ሳይክል ማለት ነው። ስለዚህ የዩኒቨርሲቲው ሚሽን ሁልጊዜም ፕሮግራም ኤዱኬሽናል ኦብጀክቲቮች ሲቀረጹ የዩኒቨርሲቲው ሚሽን ማየት አለባቸው። ስለዚህ ፕሮግራም ኤዱኬሽናል ኦብጀክቲቭ ደግሞ የምንቀርጸው ከተማሪዎች፣ ከተመራቂዎች፣ ከቀጣሪዎች እና ከስታፎች ዳታ በመሰብሰብ ነው። ያንን ዳታ ሰብስበን አናላይዝ አድርገን ድራፍት ፕሮግራም ኤዱኬሽናል ኦብጀክቲቭ ሴት እናደርጋለን። ያ በፋካልቲ ደረጃ ሪቪው ተደርጎ የጸደቀ ነው ማለት ነው። ስለዚህ ይሄንን ኮንቲኒየስሊ እና ሬጉላርሊ ኢቫሉዌት እያደረግን ፕሮግራም ኤዱኬሽናል ኦብጀክቲቭን ለኮንቲኒየስ ኢምፕሩቭመንት እንጠቀምበታለን የሚል ነው። ስለዚህ የቀረጽነውን ፕሮግራም ኤዱኬሽናል ኦብጀክቲቭ መሳካትና ለመሳካቱን ኢቫሉዌት እናደርጋለን። ኢቫሉዌት ስናደርግ ደግሞ ይሄንን ፕሮሲጀር እንከተላለን ለማለት ነው። መከተላችንን ደግሞ በዶክመንት ማሳየት ይጠበቅብናል ማለት ነው። ሶስተኛው ስቱደንት አውትካም ነው። አት ዘ ኤንድ ኦፍ ግራጁዌሽን ደግሞ መያዝ ያለባቸው ዕውቀት፣ መያዝ ያለባቸው አመለካከት አለ። ልክ እንደ ኤዱኬሽናል ኦብጀክቲቭ ስቱደንት አውትካም ደግሞ በዚህ መልክ እያንዳንዱ ይሄ ማለት ያ ፕሮግራም ሴት ያደረገው ስቱደንት አውትካም በእያንዳንዱ ኮርስ መገኘት አለበት። ምን ማለት ነው? አንድ ኮርስ ካሪኩለም ውስጥ ኢንትሮዲዩስ ሲደረግ የፕሮግራሙን ስቱደንት አውትካም አድሬስ ማድረግ አለበት ማለት ነው። እና እኛ ምን ሰርተናል? ማትሪክስ፣ በዚህ መልክ ማትሪክስ ሰርተናል። ኢቭን ማትሪክሱ በሁለት መልክ ለፕሮግራም ኤዱኬሽናል ኦብጀክቲቭ እና ለስቱደንት አውትካም። ስለዚህ ካሪኩለሞቻችን ላይ ያሉት ከአንደኛ ዓመት እስከ አምስተኛ ዓመት የትኛውን ኤዱኬሽናል ኦብጀክቲቭ ነው የሚመልሱልን፣ የትኛውን ስቱደንት አውትካም ነው የሚመልሱልን በሚል ማትሪክስ ታሳይተናል ማለት ነው። ስለዚህ እያንዳንዱ ፕሮግራም ላይ ያለ ኮርስ አትሊስት አንድ ነገር ፕሮግራም ኤዱኬሽናል ኦብጀክቲቭ ማሳካት አለበት የሚለውን ነው ማለት ነው። ስለዚህ ኮርሶች ዲዛይን የሚደረጉት ያንን ለማሳካት ያለመ ነው የሚለውን ነው። ስለዚህ በዚህ መልክ ሁለት ማትሪክሶችን መስራት ይጠበቅብናል ማለት ነው። ቅድም ነግሬያቸዋለሁ። ፕሮግራም ኤዱኬሽናል ኦብጀክቲቫችን የኛ 4 ነው። ከዛ ውጭ ደግሞ ስቱደንት አውትካም የምንለው አለ 7 ነው ያለን። ስለዚህ አንድ ኮርስ አትሊስት አንድ አውትካም አድሬስ ማድረግ አለበት ማለት ነው። ስለዚህ ቅድም ነግሬያቸዋለሁ። ፕሮግራሞች ኤዱኬሽናል ኦብጀክቲቭ መኖሩ አውትካም መኖሩ ብቻ ሳይሆን ያንን አቴን መደረጉን ደግሞ ሬጉላርሊ ኢቫሉዌት ስለመደረጉ የአሰራር ስርዓት መኖሩን ደግሞ ማሳየት መቻል አለብን። ያንን ኮንቲኒየስ ኢምፕሩቭመንት ብለው ክራይቴሪያ ላይ ሴት አድርገውለታል ማለት ነው። ስለዚህ መጣው ሬጉላርሊ ኢቫሉዌት እንደምናደርግ አፕሮፕሪየት ዶክመንት መኖሩን ለዛ ኢቫሉዌት ባደረግነው መልኩ ደግሞ ሰክሰስፉል ከሆነ ያ እንዲዘልቅ፣ ሰክሰስፉል ካልሆነ ደግሞ የወሰድናቸው ሜጀሮችን ሁሉ ማሳየት ይጠበቅብናል ማለት ነው እና ኮንቲኒየስ ኢምፕሩቭመንት ፎር ዮር ኢንፎርሜሽን ትልቁ ችግራችን ወሬ አድርገን የነበረው እዚህ ላይ ነው። እኛ ብዙ የአሰራር ስርዓት አለን፣ እናንተም ይኖራችኋል፣ ግን ዶክመንቴሽን ፑር ነበርን። ስለዚህ ያንን እንደገና የማስተካከል የመጻፍ ባክዴትድ እያደረግን የማጸደቅ አይነት ነገሮች ነበሩ ማለት ነው። ስለዚህ በዚህ መልክ ሴት አደረግን። ካሪኩለሙን በየጊዜው ኢቫሉዌት እናረጋለን። ተመራቂ ተማሪዎች በየጊዜው በየአመቱ፣ ተመራቂ ተማሪዎች የተቀጠሩት በየ3 አመቱ፣ ቀጣሪ ድርጅቶች በየ3 አመቱ፣ የዩኒቨርሲቲው ወይም የኢንስቲትዩቱ አድቫይዘሪ ቦርድ ደግሞ በየ3 አመቱ ፊድባክ ይሰጣል። ከዛ ተነስተን
የዛን ፕሮግራም የተቀመጠለትን ስቱደንት አውትካም እና ኤዱኬሽናል ኦብጀክቲቭ መሳካትና ለመሳካቱን በዚህ መልክ ኢቫሉዌት እናደርጋለን ብለን ፕላን አወጣን። በፕላናችን መሰረት በየአመቱ የነበረውን ኢቫሉዌት ከመደረጋችን በፊት አሳይተናል ማለት ነው። በዚህ መልክ ሪሌሽንሺፑን አሳይተናል። ኢቭን ፕላን አለን የትኛውን ኮርስ በየትኛው ሴሚስተር ኢቫሉዌት እንደምናደርግ። ይሄንን ፕላን ስናስቀምጥ እያንዳንዱ ኮርስ ቅድም እንዳሳየዋችሁ አንድ ፕሮግራም ኤዱኬሽናል ኦብጀክቲቭ መመለስ አለበት። ስለዚህ ቤዛችን መነሻችን አትሊስት በየሴሚስተሩ 2 ወይም 3 ፕሮግራም ኤዱኬሽናል ኦብጀክቲቭ አቴን መደረግ አለበት። በዛ መልክ ነው ሴት አድርገን የተንቀሳቀስ ነው ማለት ነው። ስለዚህ በደንብ ፕላን አድርገን ከዚህ በፊት ያልነበረ አሰራር ነው። በዚህ መልክ ፕላን አድርገን ፕላኑ ደግሞ ኢምፕሊመንት መደረጉን አሳይተናል ማለት ነው። ስለዚህ በዚህ መልክ ፕላኖችን አስቀምጠናል። ተመልከቷቸው። በየሴሚስተሩ ከ2023 እስከ 2025 በየሴሚስተሩ የትኛው ፕሮግራም ኤዱኬሽናል ኦብጀክቲቭ ኢቫሉዌት እንደሚደረግ ፕላን አድርገናል ማለት ነው። አምስተኛው ክራይቴሪያ ካሪኩለም ነው። ስለዚህ ካሪኩለማችን ላይ የሚጠበቁ ነገሮች አሉ ማለት ነው። አንደኛው ካሪኩለሙ ተፈላጊውን ቴክኒካል እና ፕሮፌሽናል ስኪል የሚያስጨብጥ ነው ወይ ዲዛይን የተደረገው ካሪኩለም። ብሮድ የሆነ ማቴማቲክስ እና ሳይንስ ፋውንዴሽን አሉት ወይ ኮርሱ በራሱ። ላብራቶሪ ኤክስፒሪየንስ እንዲያገኙ ተማሪዎቹ ያንን የተመለከተ ኮርስ አለ ወይ። የዲሲፕሊኑ ኮር ሳብጀክቶች በትክክል ሪል ወርልድ ፕሮብሌም ሶልቭ እንዲያደርጉ የሚያስችሉ ኮርሶች አሉ ወይ። ያንን ኮርስ ደግሞ ኤክስፒሪየንስ እንዲያደርጉት የሚያስችሉ ዲዛይኖች ካፕስቶን ዲዛይን ፕሮጀክቶች አሏቸው ወይ። ካሪኩለሙ ቲምወርክን፣ ኢቲካል ፕራክቲስን፣ ኮሚኒኬሽን፣ ላይፍ ለርኒንግን ኢንሃንስ የሚያደርግ ነው ወይ የሚል ክራይቴሪያ ነው ያለው ማለት ነው። ስለዚህ ዝም ብሎ ሊስት አውት ኮርሶችን ሊስት አውት ማድረግ ሳይሆን ቅድም የጠቀስኳቸውን ክራይቴሪያ 2 እና 3 ላይ ሊያሟሉ የሚችሉ ኮርሶች መኖራቸውን እዚህ ጋር እናረጋግጣለን ማለት ነው። ስለዚህ እዚህ ላይ ካሪኩለሙ መኖሩ ብቻ ሳይሆን ካሪኩለሙ ሲጸድቅ ሪቫይዝ ሲደረግ ስቴክሆልደሮች መሳተፋቸውንም የሚያረጋግጡ ዶክመንቶች ያስፈልጋሉ ማለት ነው። ፕሮፌሽናል ኢንዱስትሪ አታችመንት አለ ወይ። በየሴሚስተሩ ለኮር ኮንቴንቶች የተሰጠው ዱዩሬሽን ምን ያህል ነው፣ ያን አሳማኝ ነው ወይ እና አጉልተን ማሳየት አለብን። እኛ አሁን እዚህ ላይ እናንተም ሼር ልታረጉት የምትችሉት ኢንተርንሺፕን በደንብ አጉልተን የጻፍ ነው። ሌሎች ሀገሮች ኢንተርንሺፕ የላቸውም እና ኢንተርንሺፕ ያለውን ጥቅም ከካሪኩለም ውስጥ ጎልቶ እንዲወጣ አድርገን በደንብ ናሬት አድርገናል። እንደገና ደግሞ አሁን ላይ ትልቅ ችግር ገጥሞን የነበረ ካሪኩለም ላይ የኛ በተለይ የኢንጂነሪንግ በሜጀር ኮርሶች የታጨቀ ነው። ይሄ የማቴማቲክስ የሳይንስ ኮርሶች ላክ ያደረግ ነበር ከሆነ ፐርሰንት አንፃር እና ያንን ሶልቭ ያደረግነው የኛ ተማሪዎች ወደ ዩኒቨርሲቲ የሚገቡ ተማሪዎች ሃይ ስኩል ላይ የሚወስዷቸው የሳይንስ ኮርሶች ኮሌጅ ሌቭል ናቸው። ስለዚህ እዚህ ላይ ኤምፋሲስ ሰጠን የምናስተምረው ሞር የኢንጂነሪንግ ስኪላቸውን እንዲያዳብሩ ነው በሚል ኢቭን የሃይ ስኩል ኮንቴንቶቹን ልከንላቸዋል ማለት ነው። አክሴፕት ሳያደርጉን ቀርተው መጀመሪያ ሪኳየርመንቱን ሳናሟላ ቀርተን ማለት ነው። እና ዲስ ማች በደንብ ያያሉ ማለት ነው። ከዛ ውጭ ሲለበስ ይጠይቃሉ። እያንዳንዱ ኮርስ ላይ ሲለበስ ይጠይቃሉ። የያዘው ኮንቴንት፣ የያዘው ሃወር፣ ማን እንደሚያስተምረው፣ ምን እንደሆነ ሪፈረንሱ፣ ለዛ ኮርስ የተመደበው ሪፈረንስ ምን እንደሆነ፣ ኢቫሉዌሽን ሜካኒዝሙ እና ቱ ዘ ኤክስተንት የምናስቀምጣቸውን ሪፈረንስ መጽሐፎች ሳይቀር ሌተስት መሆናቸውን ቼክ ያደርጋሉ። እና ይሄ አውትዴትድ ነው፣ ይሄ አውትዴትድ መጽሐፍ ነው፣ እንደዚህ አይነት መጽሐፍ እንደ ሪፈረንስ ታስቀምጣላችሁ ወይ ብለው
እኛን ቻሌንጅ አድርገውናል ማለት ነው እና መምህራኖቹ በዚህ ረገድ በየጊዜው ከኮርሱ ጋር የሚገናኙ በሶፍት ኮፒም ሊሆን ይችላል በሃርድ ኮፒ ላይብራሪ ያሉ መጽሐፎችን በየጊዜው አሰስ አድርገው አፕሮፕሪየት የሆነ ሪፈረንስ መጽሐፍ ማስቀመጥ ይጠበቅባቸዋል ማለት ነው። ለዛ ሲለበስ በኋላ ላይ መምህራኖቹ ኢንተርቪው ይደረጋሉ እና ኢንተርቪው ሲደረጉ አንደኛው የሚጠየቁት ነገር ይሄ ነው። ምን አይነት ሪፈረንስ ነው የምትጠቀመው? ምን ኖሌጅ እንዲይዙ ነው ባንተ ኮርስ ኤክስፔክት አድርገህ የምታስተምረው የሚል አይነት እንትን ስለሚጠየቅ መምህራኖቹ በደንብ ኢንጌጅድ ማድረግ አለባቸው እዚህ አክሬዲቴሽን ላይ ማለት ነው። ስድስተኛው ክራይቴሪያ ስታፍ ወይም ፋካልቲ የምንለው ነው። እዚህ ላይ የሚጠበቀው ምንድነው? በቂ ስታፍ እና ኮምፒተንት የሆነ ስታፍ የተቀመጠውን ፕሮግራም የፕሮግራሙን ካሪኩለም ሊያስተገብሩ የሚችሉ በቂ ስታፍ እና ኮምፒተንት የሆነ ስታፍ መኖሩን ነው። ለዛ ደግሞ የሪክሩትመንት የፕሮሞሽን እና የአፖይንትመንት ክራይቴሪያ በትክክል መቀመጡን ሳፖርቲቭ ትሬኒንጎች የሚሰጡ መሆናቸውን ኢንተርናሽናል ኦፖርቹኒቲዎች የሚገኙ መሆኑን ፕሮጀክት ኮላቦሬሽን የሚሰሩ መሆኑን ቱ ዘ ኤክስተንት ሲቪያቸውን ሁሉ ይጠይቃሉ። የመምህራኖችን የሲን እኛ አሁን ይሄን የሚያስተምሩ ኮርሶችን ካሪኩለሙ ላይ የተቀመጡትን ካሪኩለሙ ላይ የሚያስተምሩ መምህራንን ሲቪ ልከናል። ስለዚህ ፈርስት ዲግሪ ዩኒቨርሲቲን የተማሩ ሰከንድ ዲግሪ እንደዚህ ነው ፐብሊኬሽን አላቸው እንደዚህ አይነት ኮሚኒቲ ሰርቪስ ኢንጌጅ ያደርጋሉ እንደዚህ አይነት ትሬኒንግ ደግሞ በዩኒቨርሲቲው ተመቻችቶላቸዋል እንደዚህ አይነት ሶሳይቲ ላይ ኢንጌጅ ያደርጋሉ እና በደንብ ኳሊፋይ ያደረጉ ሲቪዎችን ሁሉ ለመላክ ሞክረናል እና ኢቭን ፒኤችዲ ሆልደሮች በኤስሲ ዲግሪ ገብተው እንዲያስተምሩ ሁሉ አድርገናል ማለት ነው። ያው በተለምዶ የሚታወቀው ፒኤችዲ ከያዘ ፖስት ግራጁዌት ነው የሚያስተምረው። እኛ ጋር ግን የግድ ኤክስፔክት ስለሚደረግ ፒኤችዲ ሆልደሮች ሳይቀር ገብተው እንዲያስተምሩ በኋላም ኢንተርቪው እነሱ ስለሚደረጉ ማለት ነው እና ይሄንን በደንብ ማየት ይጠበቃል። በተለይ ሜካኒካል ላይ ፐብሊኬሽን ይጠይቃሉ። ሜካኒካል ዲፓርትመንት ላይ ማለት ነው ፐብሊኬሽን ያላቸው መምህራኖች አሉ ወይ ሪሰንት ፐብሊኬሽን ሲቪል ላይ ላይሰንስ አላቸው መምህራኖች አሉ ወይ ይጠይቃሉ። እንደዚህ ሪኳየርመንቱን ለምን አንዳንድ ኮርሶች በደንብ ፕራክቲሽነሪ እንዲያስተምሯቸው ስለሚፈለግ ማለት ነው እና በደንብ ዲዛይን ላይ ፓርቲሲፔት ያደረጉ ልምዱ ያላቸው ሌላ ቦታ የሚሰሩ መምህራን መኖራቸውንም እንደ ጥሩ አድቫንቴጅ ይወስዳሉ ማለት ነው እና የሚዘጋጀው ሲቪ ኢቭን ሲቪ ዌብሳይት ላይ አፕሎድ ይደረጋል እና ወደ እናንተ ከመምጣታቸው በፊት ዶክመንታቸውን የእናንተን ዶክመንት ከማየታቸው በፊት ዌብሳይቱን አይተው እናንተ ማን እንደሆናችሁ በደንብ ያውቃሉ ማለት ነው። ምን አይነት ስታፍ እንዳለው ምን አይነት ሪሶርስ እንዳለው ምን አይነት ፕሮግራም ኤዱኬሽናል ኦብጀክቲቭ እንዳለው ምን አይነት አውትካም እንዳለው ምን አይነት ካሪኩለም እንዳለ የዩኒቨርሲቲ ሚሽን ጋር ይገናኛል አይገናኝም የሚለውን እናንተን ኢቫሉዌት ሳያረጓችሁ ዶክመንቱን ሳትልኩላቸው እናንተ ማን እንደሆናችሁ ዌብሳይታችሁ ላይ በማየት ያውቃሉና ዌብሳይታችሁ ላይ ካሁኑ ጀምሮ በደንብ መስራት ይጠበቅባቸዋል ማለት ነው። በደንብ የእናንተን እንትን የሚያጎሉ ነገሮች ነው ዌብሳይት ላይ አፕሎድ መደረግ ያለባቸው ማለት ነው እና መምህራኖች ደግሞ በደንብ ሲቪያቸውን አስተካክለው እያንዳንዱ ፕሮግራም ላይ ቢሰጡ ጥሩ ነው ማለት ነው። ሪሰንት የሆነው ማለት ነው። ክራይቴሪያ 7 ፋሲሊቲን በተመለከተ ነው። ፋሲሊቲ የምንለው ክላስሩም፣ ኦፊስ፣ ላብራቶሪ እና ሌሎች ሳፖርቲንግ ፋሲሊቲዎችን ነው ማለት ነው። እዚህ ላይ የሚጠበቀው ቅድም እንደነገርኳችሁ በቂ ፕሮግራሙን ራን ለማድረግ የሚያስችሉ በቂ ሪሶርስ መኖሩን ነው። ሪሶርስ መኖሩን ብቻ ሳይሆን አክሰሰብል መሆኑ ተማሪዎቹ አክሰስ ያደርጉታል ወይ ያንን በየጊዜው ሜንቴን ይደረጋል ወይ ሜንቴን ለማድረግ ያሰራር ስርዓት አላችሁ ወይ እና ሬጉላርሊ ሜንቴናንስ መኖሩን የሚያሳይ ነገር ያስፈልጋል ማለት ነው። ስለዚህ እዚህ ክራይቴሪያ ላይ የሚጠበቀው አዲኩዌት የተቀመጠውን የካሪኩለም ለማስተግበር የሚያስፈልግ አዲኩዌት የሆነ ሪሶርስ አለ። ያ ሪሶርስ እና ኮንዲሲቭ ኢንቫይሮንመንት ለማስተማር ደግሞ ኮንዲሲቭ ኢንቫይሮንመንት ነው ወይ? አሁን ላብራቶሪዎችን አይታችሁ ከሆነ በካይዘን የተደራጁ አይደለም፣ ኬብሎቹ የተጠላለፉ ናቸው እና ማራኪ አይደሉም። ክላስሩም ኢቭን የመምህራኑ ኦፊስ ብትሄዱ እንደዛ ሊሆን ይችላል። ስለዚህ ፋሲሊቲ የምንለው በዚህ መልክ መኖራቸው ሳይሆን በትክክል ደግሞ አትራክቲቭ ሆኖ ስራ ላይ ያሰሩ የሚችሉ መሆናቸውን ማረጋገጥ ያስፈልጋል ማለት ነው። ስለዚህ ከዛ የሚጠበቀው ይሄ ነው ማለት ነው። ስለዚህ እኛ ብዙ ነገር ተምረናል በዚህ እንትን ለምሳሌ እያንዳንዱ በተለይ
ፋየር ሊነሳባቸው የሚችሉ እንትኖች ላይ ፋየር ኤክስቲንጉሸር መጀመሪያ ላብራቶሪ ስታንዳርድ አውጥተናል። አሁን እናንተ ጋር ብትወስዱ ኤሌክትሪካል የተደራጀበት መንገድ ከሜካኒካል ከሲቪል ዲፈረንት ነው አሬንጅመንቱ። ስለዚህ እያንዳንዱ ላብራቶሪዎች ሼር የሚያደርጓቸው ነገሮች ምንድናቸው የሚለውን ስታንዳርድ አውጥተን በዛ ስታንዳርድ መሰረት ጋይድላይን አዘጋጅተን በጋይድላይኖቹ ደግሞ ለየላብራቶሪዎች ኮንቴክስት በየፕሮግራሞቹ ተደርገው እያንዳንዱ ላብራቶሪ ቱ ዘ ሚኒመም ሴፍቲ ሩል እንዲኖረው እነዚህ ኢመርጀንሲ ኮንታክት ነምበሮች እንዲኖራቸው ፋየር ኤክስቲንጉሸር እንዲኖር ውሃ የሚያስፈልጋቸው ቀጥታ እንዲገናኙ እና ኢቭን ይሄንን ፋየር ኤክስቲንጉሸር ኤክስፓየር ዴቱን ሁሉ ቼክ ያደርጋሉ። ቅድም እንዳልኳችሁ ያለው ላብራቶሪ ዕቃ ማሰራቱ ብቻ ሳይሆን ኮንዲሲቭ ነው ወይ ተመችቶት ነው ወይ የሚሰራ አደጋ ቢፈጠር ያንን ሊያስወግዱ የሚችሉ ነገሮች አለ ወይ የሚለው ነውና ኢቭን እኛ የተማርንበት የፋየር የክሊኒክ የፖሊስ ስልክ ራሱ ኢመርጀንሲ ቢደርስ የት ነው ተማሪው መደወል ያለበት የት ነው መሄድ ያለበት የሚለውን በዚህ መልክ አደራጅተናል ማለት ነው። እንደምታዩቸው በደንብ በካይዘን ኤስኦፒ ሁሉ አዘጋጅተን ለእያንዳንዱ ኢኩዊፕመንት ኤስኦፒ ስታንዳርድ ኦፕሬቲንግ ፕሮሲጀር አዘጋጅተን ለጥፈን እያንዳንዱ ኢኩዊፕመንቱ ላይ ተማሪዎቹ በቀላሉ መስራት እንዲችሉ ያለምንም ብዙ ኢንስትራክሽን መስራት እንዲችሉ ማድረግ ችለናል። በዚህ መልክ ሁሉንም ላብራቶሪዎች ያሉንን አክሬዲትድ የሚሆኑትን በዚህ መልክ አሬንጅ ለማድረግ ሞክረናል ማለት ነው። እና እዚህ ላይ አንድ ሌሰን መያዝ ያለበት የግድ ሶፊስቲኬትድ የሆኑ ኢኩዊፕመንቶች ሳይሆን የሚያስፈልጉን ፕሮግራሙን ለማስተግበር የሚያስፈልጉ ኢኩዊፕመንቶች መኖራቸውን ኢኩዊፕመንቶች ደግሞ በዚህ መልክ ተደራጅተው በመቀመጣቸውንና መቀመጣቸውን ብቻ ሳይሆን ከተማሪ ቁጥር ጋር ተመጣጣኝ መሆናቸውን አክሰሲብል እና እኛ አሁን ተማሪዎችን ጠይቀዋል። እነሱ ማታ ትሰራላችሁ ወይ ቅዳሜና እሑድ ክፍት ነው ወይ አክሰሲብል ነው ወይ ፕሮጀክት እንዴት ነው የምትሰሩት የሚል ማለት ነው። ስለዚህ ያንን ሁሉ ታሳቢ ማድረግ አለባችሁ ማለት ነው። ስማርት ክላስ ሩሞችን ላብራቶሪዎችን የኮምፒውተር ላብራቶሪዎችን ራሱ በዚህ መልክ ስማርት ሩሞችንም ኦልሬዲ ስታብሊሽ አድርገን ነበር ወደ 20 የሚጠጉ ያንንም አብረን ምን ያህል ኮንዲሲቭ ኢንቫይሮንመንት እንደፈጠር ለመማር ለማስተማሩ ለማሳየት ሞክረናል። ስምንተኛው ኢንስቲትዩሽናል ነው። ይሄ ሊደርሺፑ ያለውን ኮሚትመንት የሚያሳይ ነው። ከኮሌጅ ድን እስከ ፕሬዝዳንት ድረስ ያ ፕሮግራም እንዲቀጥል በቂ ሪሶርስ ይመድብለታል ወይ እና የሊደርሺፑን ኮሚትመንት የሚያሳይ ነው። ኢቭን ቱ ዘ ኤክስተንት ለእያንዳንዱ ዲፓርትመንት ምን ያህል በጀት ይመደባል ሁሉ ብለው ጠይቀዋል። ስለዚህ የተማሪዎቹ ቁጥር ጋር ተመጣጣኝ ነው ወይ የተለያየ አይነት እንትን አይተው ጠይቀዋል። ስለዚህ ያ ፕሮግራም ተማሪዎቹንም ስታፎችንም አትራክት ለማድረግ ሪቴል ለማድረግ እና ፕሮፌሽናል ዲቨሎፕመንት እንዲኖር የሚያስችል የአሰራር ስርዓትና በጀት መመደቡን ሊደርሺፑ ማረጋገጥ አለበት ማለት ነው። ወይም ደግሞ ያንን የሚያሳይ የአሰራር ስርዓት እንዴት ነው ፋካልቲ ሪቴን የሚደረገው እንዴት ነው ፕሮሞት የሚደረገው እንዴት ነው ፕሮፌሽናል ሳፖርት የሚሰጠው የሚለውን የአሰራር ስርዓቱ መኖር አለበት። ያ ደግሞ ዶክመንት መደረግ አለበት። ኦል ኢን ኦል ክራይቴሪያዎቹ እነዚህ ናቸው ማለት ነው። እንግዲህ ክራይቴሪያዎቹ ይሄ ከሆኑ እኛ እንዴት አድርገን ነው አቺቭ ያደረግነው ትልቁ ሌሰንም እዚህ ጋር ስለሆነ ማለት ነው። እኛ ወደ ስራ ከመሄዳችን በፊት መጀመሪያ ያደረግነው ምንድነው ክራይቴሪያውን አንድ ባንድ ሪቪው አድርገን እኛ ምን ይጎለናል በ18 ወር ውስጥ ምን ልናሳካ እንችላለን የሚለውን ሪቪው አድርገን ኮንፊደንት ስንሆን አይ አፕላይ ብናረግ ሰርቲፋይ ልንሆን እንችላለን ብለን ያየነውና የመጀመሪያው እናንተ ማድረግ ያለባችሁ ክራይቴሪያውን ማየት ከክራይቴሪያው አንፃር ምን ጥሩ ጎን አለን ምን ልንሰራ እንችላለን እንዴት አክሬዲትድ ልንሆናለን እንችላለን የሚለውን ማየት ነው ማለት ነው። ሁለተኛው ይሄን ካደረግን በኋላ ስሞል ግሩፕ አዋቀርን። ያ ስሞል ግሩፕ ይሄንን ሰራ። ከዛ በኋላ ምንድነው ያደረግነው ፋካልቲውንም ስቱደንቶችንም ተማሪዎቹንም ኢቭን አድሚኒስትሬቲቭ ስታፍ ሳይቀር አዌርነስ ሰጠን። አክሬዲቴሽን ምንድነው እያንዳንዱ ለአክሬዲቴሽን እንዲሳካ ምን ማድረግ አለበት የሚለውን ማለት ነው። ስለዚህ በዚህ መልክ አዌርነስ እስከመጨረሻው ቀን ማለት ነው። ለምንድነው ይሄንን ያደረግነው ተማሪዎችም ኢንተርቪው ይደረጋሉ ፋካልቲውም ኢንተርቪው ይደረጋል ስታፉም ኢንተርቪው ይደረጋል። ስለዚህ ተማሪው ፕሮግራሙን በተመለከተ በትክክል ጄኒዩን ሪፍሌክሽን እንዲኖረው መምህሩም ደግሞ ጄኒዩን ሪፍሌክሽን እንዲኖረው ለማድረግ ነው። ስለዚህ ከዛ በኋላ ወደ ሬዲነስ ሪቪው አፕላይ ያደረግን አክሰፕት እንዳደረጉን
ሬዲነስ ሪቪው ሪፖርት ጻፍን። ሬዲነስ ሪቪው ስንጽፍ እያንዳንዱን ኮርስ ከአውትካሙ ጋር ኢንላይን የሆኑ ክራይቴሪያዎችን አዘጋጅተን ማትሪክስ ሰርተን መምህራኖቹ እንዲያውቁ አደረግን። ከዛ በኋላ ሰልፍ ስተዲ ሪፖርት አዘጋጀን። ሰልፍ ስተዲ ሪፖርት አዘጋጀን። ፓራራሊ ሰልፍ ስተዲ ሪፖርቱን ስንጽፍ ቅድም እንደነገርኳችሁ ላብራቶሪዎቻችንን በተቻለ መጠን ስታንዳርዳይዝ እንዲሆኑ አደረግን። ዌብሳይታችንን እንደ አዲስ አፕዴትድ አደረግነው። እዛ ጋር ሊኖሩ የሚገቡ ኢንፎርሜሽኖችን ዲስክሎዝ ሊደረጉ የሚገባቸው ኢንፎርሜሽኖችንም አፕሎድ አደረግን። ከዚህ በፊት ተጽፎባቸው የነበሩ ነገሮችንም ማስተካከል፣ እንደገና አዳዲስ የኮንቲኒየስ ኢምፕሩቭመንት ቱሎችን አዘጋጀን። እነዛን መምህራኖቹ ኢምፕሊመንት እንዲያደርጉ አደረግን። ከተማሪዎቹ፣ ከቀጣሪ ድርጅቶቹ፣ ከተመራቂዎቹ ደግሞ ስለ ፕሮግራሙ ያላቸውን ፊድባክ ጋዘር አደረገን። ያንን አናላይዝ ሰርተን ኮንቲኒየስ ኢምፕሩቭመንት ዶክመንት አድርገን ሰጠን ማለት ነው። ስለዚህ ለእያንዳንዱ ኮርስ ደግሞ ፎልደር አዘጋጀንለት በሪኳየርመንቱ መሰረት። ያ ኮርስ መምህሩ ስለዛ ኮርስ ያለው ሪፍሌክሽን፣ ተማሪዎቹ ስለዛ ኮርስ ያላቸው ሪፍሌክሽን፣ ያንን ኮርስ ኢቫሉዌት የሚያደርጉ መምህራን ያላቸውን ሪፍሌክሽን፣ ሲለበስ እነዚህ የያዘ ወደ 8 ፖይንቶች የያዘ ኮርስ ፎልደር አዘጋጀን። ሲመጡ ቪዚት ያደርጉ ለእያንዳንዱ ኮርስ የተዘጋጀውን ኮርስ ፎልደር አሳየን ማለት ነው። ስለዚህ ይሄንን ሰርተን ነው እንደው ፖሲብል ቻሌንጅ እኛም ያጋጠመን እናንተም ሊያጋጥማችሁ የሚችለው አንደኛው የአንደርስታንዲንግ ጉዳይ ነው። ከመምህሩም ከአስተዳደር ሰራተኛውም ኢቭን ከላይ ጀምሮ ላክ ኦፍ አዌርነስ ስለ አክሬዲቴሽን አንደርስታንዲንግ ከሌለው አስቸጋሪ ነው ማለት ነው። እኛ ትልቅ ችግር ገጥሞን ነበር እና ይሄ ስራ በተወሰኑ ኮሚቴዎች ነው እስከ መጨረሻው ድረስ ይሄደ። አብዛኛው ስታፍ ኦን አላደረገውም ነበር። ስለዚህ አንደኛው ትልቁ ችግር መምህራኑ ይሄንን ኦን ካላደረገው ብዙ ርቀት መጓዝ አይችሉም ማለት ነው። ዲፓርትመንት ሄድ ልትሆኑ ይችላላችሁ፣ ዲኖች ልትኖሩ ይችላላችሁ። ስለዚህ የመጀመሪያው መፍጠር ያለባቸው አዌርነስ ነው። ሁለተኛው ዶክመንቴሽን። የተለያዩ ውሳኔዎች ይወሰናሉ ከካሪኩለሙ ጋር በተገናኘ ከአሰራር ስርዓቱ ጋር በተገናኘ እነዛን ዶክመንት የማድረግ ቴንደንሲ የለም እና ዊክ ዶክመንቴሽን ነበረ። ያም አሁን እናንተ ጋር ሊገጥማችሁ ይችላል። ለምሳሌ ካሪኩለሙ ሲጸድቅ የተቀየሩ ነገሮች ካሉ ካሪኩለሙ ላይ መቼ እንደተቀየረ ምን ውሳኔ ተወስኖ ሚኒቶች ያስፈልጋሉ እና እነዛን የአሰስመንት ፕራክቲሳችን ማኔጅመንታችሁን ዌብሳይቱን ማኔጅ ማድረግ። አሁን ዌብሳይታችሁን ብታዩት ከአንድ ቢሮ አይነት የተቋም የአካዳሚክ ኢንቫይሮንመንት ያለበት ዌብሳይት አይመስልም። የሁሉም የዩኒቨርሲቲዎችን ብታዩት የሚመስለው የመንግስት ቢሮ ነው እና ያንን ማኔጅ ማድረግ ቢቻል እኛ ሚስ ማኔጅ ተደርጎ ነበር። ላብ ስታንዳርዳይዝ ያለን ከአልሙናይ እና ከቀጣሪዎቹ ጋር ያለን እንትን ሊሚትድ ነበረ። ያም እናንተ ጋር ቻሌንጅ ሊሆን ይችላል። ካሁኑ ትራክ የምታደርጉባቸውን ተመራቂዎቹ የት ነው ያሉት፣ ቀጣሪ ድርጅቶች እኛን ያስተማርናቸውን ተማሪዎች የቀጠሩት እነማን ናቸው፣ ከነሱ ፊድባክ መሰብሰብ ስላለበት ማለት ነው። ከዛ ውጭ ተማሪዎቹ ትልቅ ስቴክሆልደር ናቸው፣ ግን የተማሪዎቹ ፓርቲሲፔሽን ሎ ነው። ፊድባክ ላይ የአሰስመንት መንገዱ ላይ ካሪኩለሙ ላይ ሌሎች የሚያሰራር ስርዓት ላይ ፊድባክ አይሰጡም እና ሎ ስቱደንት ፓርቲሲፔሽን ኢን ፊድባክ ነው። በተለይ ኢቲኤ ላይ አክሬዲትድ መሆን የምትፈልጉ ከሆነ የግድ የተማሪዎቹ ፓርቲሲፔሽን ሃይ መሆን አለበት። ሌላው ታይም ኮንሱሚንግ ነው። ቅድም እንደነገርኳችሁ የኤቤት አክሬዲቴሽኑ 18 ወር ይፈጃል። ከአፕሊኬሽን እስከ መጨረሻ አክሬዲቴሽን ድረስ ማለት ነው እና ታይም ኮንሱሚንግ አክቲቪቲ ነው፣ ታይም ዲማንዲንግ ነው። ስለዚህ ታይምን በትክክል ማኔጅ ካልተደረገ በተፈለገው ሰዓትና በሚፈለገው ጥራት ልክ ዶክመንቱን ሰሚት ላናረግ እንችላለን ማለት ነው። ስለዚህ ሰልፍ ስተዲ ሪፖርቱን በሰዓቱ ማስገባት በጣም ችግር ነበረ ማለት ነው። ፖሲብል ስትራቴጂ ምንድነው? ትሬኒንግ መስጠት ነው። ስለ አክሬዲቴሽን ስታንዳርድ፣ ስለ አክሬዲቴሽን ጥቅሞች ከእያንዳንዱ ምን እንደሚጠበቅ። ሁለተኛው ዲጂታላይዝድ የሆነ ሴንትራል ሲስተም ዳታዎችን ትራክ የምታረጉባቸው ቢኖሩ ጥሩ ነው። እኛ የወሰድነው ሌሰን ያ ነው። ሁለተኛ ካሪኩለሙን ማፕ ማድረግ ከእያንዳንዱ ስቱደንት አውትካም ጋር። አራተኛ አልሙናይ ስታብሊሽ ብታደርጉ፣ አልሙናይ እና ኤምፕሎየር ፊድባክ ሲስተም ስታብሊሽ መጀመሪያ መለየት፣ ከዛ ደግሞ ፊድባክ። ከዛ ውጭ ደግሞ ስትሪክትሊ ከዛሬ ጀምሮ ወደ አክሬዲቴሽን የምትሄዱ ከሆነ ታይም ላይን እና
ክሊር ማይልስቶን እና ሬስፖንሲቢሊቲ ማስቀመጥ ማን ምን ይሰራል ከሱስ ምን ይጠበቃል የሚለውን በደንብ ማስቀመጥ ያስፈልጋል ማለት ነው። ሌላው ኢንተግሬትድ ፊድባክ ኮሌክሽን ሬጉላር አክቲቪቲዎችን እንትን የምናደርግበት ያስፈልጋል ማለት ነው። ወደ አክሬዲቴሽን ስንሄድ ትልቁን ስራ የሚሰሩት መምህራኖች ናቸው እና መምህሩ በደንብ ዌል ትሬንድ መሆን አለበት አዌር መሆን አለበት። አንደኛ ኮርሱን ዴሊቨር የሚያደርገው እሱ ነው። ሁለተኛ ኮርሱ ዴሊቨር ተደርጎ ከዛ ኮርስ የሚጠበቀውን አውትካም አቴን መደረግና ለመደረጉን ኢቫሉዌት ማድረግ ያለበት እሱ ነው። ስለዚህ ከሚያወጣው ጥያቄ ጀምሮ ከዴይ ዋን ጀምሮ እስከ ኢቫሉዌሽን ድረስ ያ ኮርስ የሚጠበቅበትን ነገር በትክክል አውቆ ኢምፕሊመንት ማድረግ ያለበት መምህሩ ነው እና መምህሩ ትልቅ ሮል አለው ማለት ነው። ቱ ዘ ኤክስተንት እኛ ጥያቄዎችን ሁሉ እንልካለን እያንዳንዱ ኮርስ ላይ የወጡ ጥያቄዎችን እና መምህራኖቹ በጣም ኢቫሉዌት የሚያደርጉት ሰዎች ፕሮፌሰሮች ናቸው። በዛ ፕሮፌሰር መሆኑን ብቻ ሳይሆን ትምህርቱን በደንብ ያውቁታል። ይሄ ጥያቄ ይሄን ኮርስ በደንብ ኢቫሉዌት አያደርግም ሁሉ ብለው ኮሜንት ያደርጋሉ እና የግድ የምናወጣቸው ጥያቄዎች ኢቭን መፈተሽ ሁሉ አለባቸው ማለት ነው። ስለዚህ ለዚህ መምህሩ ራሱን በደንብ ማዘጋጀት አለበት ማለት ነው። ያ ፕሮግራም ያስቀመጣቸውን ጎሎች አቴን ሊያደርግ የሚችል ጥያቄዎች ሜዠር ሊያደርጉ የሚችሉ ጥያቄዎችን ነው ማዘጋጀት ያለበት ማለት ነው እና በየጊዜው ደግሞ ራሱን ካፓሲቲ ቢልዲንግ ፕሮግራሞች ካሉ እነዛን መጻፍ አለበት ሲቪው ላይ ማለት ነው። ሪሰርቾችንም ፐብሊኬሽኖችም ካሉት ሲቪዎችን አፕዴት ማድረግ መቻል አለበት። ስለዚህ መምህሩ ትልቅ ሮል አለው ማለት ነው። ዲዛይን ስታንዳርዶች ካሉ እነዛን ለተማሪዎቹ ዲፋይን ማድረግ አለበት፣ ኮሙኒኬት ማድረግ አለበት። አሰስመንቶቹን ደግሞ በኢቫሉዌሽን መንገድ በተቀመጠው ፕላን መሰረት ማስገባት አለበት ማለት ነው። በአጠቃላይ በዚህ አክሬዲቴሽን ፕሮሰስ የተማርነው የመጀመሪያው በመምህሩም በኮሚቴውም በሊደርሺፕም ኮሚትመንት ያስፈልጋል። አንደኛ ዲማንዲንግ ነው፣ ሁለተኛ ታይም ይፈልጋል፣ ሶስተኛ ሪሶርስ ይፈልጋል፣ አራተኛ ተጨማሪ ስራ ነው። ስለዚህ ኮሚትመንት ያስፈልጋል ማለት ነው። ይሄንን የሚሰራ አካል ይሄንን አክሬዲትድ ሆናለሁ ካለ ኮሚትድ መሆን አለበት። ሁለተኛው ቲም ስፕሪት ነው። ቲም ስፕሪት ለምን ያስፈልጋል? እኛ ለምሳሌ 4 ፕሮግራም ነው አክሬዲትድ የሆነ ብያቸዋለሁ። ከአራቱም ፕሮግራም የተለያየ አንዳንድ ሰው ተመርጦ ነበር ይሄንን አክሬዲቴሽን ዶክመንቱን የሚጽፍ ማለት ነው። ስለዚህ በጋራ ነበር የምንሰራው። እኔ ለምሳሌ ክራይቴሪያውን በትክክል ከጻፍኩት ሲቪሉ የኔን ይወስድና ይጽፍና የራሱን አስተካክሎ ያስገባል። እኔ ደግሞ ከሱ ክራይቴሪያ ስሪ በትክክል ከሰራው ከሱ ወስጄ ኮንቴክስቹዋላይዝ አደርጋለሁ ማለት ነው እና በጋራ ነበር የምንሰራው ማለት ነው። ስለዚህ እናንተም አንድ ብትከተሉት የሚሻለው አፕሮች ለምሳሌ አንድ ኮሌጅ ላይ 3-4 ፕሮግራሞችን አክሬዲትድ ማድረግ ከፈለጋችሁ በጋራ ቢሰሩ እና ቲም ስፕሪት ቢኖራቸው ጥሩ ነው። ሌላው ቅድም እንደነገርኳችሁ ትልቁ ሌሰን ለእያንዳንዱ ስራዎች ታይም ላይ ማስቀመጥ ያስፈልጋል። እኛ ቅድም የነገርኳችሁ ኮሚቴ በየ2 ሳምንቱ እየተገናኘን የሰራናቸውን ስራዎች ሼር እየተደራረግን ኮሜንት እየተደራረግን ነው እስከ 18 ወር የዘለቅነው ማለት ነው። ስለዚህ በትክክል ታይም ላይን ማስቀመጥ ያስፈልጋል። ፓራራል የሚሰሩ ስራዎች አሉ። ዶክመንት ብቻ ማዘጋጀት ብቻ ሳይሆን ቅድም እንደነገርኳችሁ የሚጎሉ ነገሮች አሉ። ላብ ላይ መሰራት ያለባቸው ነገሮች አሉ። ክላስሩም ላይ መሰራት ያለባቸው ነገሮች አሉ። ኳሊቲ ኢንሃንስመንት ቱሎች ላይ መሰራት አለበት እና እነዛን ደግሞ ፓራራል የሚሰራ ሌላ ክሩ እያዋቀርን ያንን የሰራውን ስራ ወደኛ እያመጣ ኢቫሉዌት እያደረግን ነው ሄድ ነው ማለት ነው። ከዛ ውጪ ካሪኩለሙ ኮምፕሊያንት እንዲሆን ደግሞ የሰዓት ለውጥ የሚያስፈልገው ከሆነ 4ኛ ዓመት ላይ መሰጠት ያለበት 5ኛ ዓመት መሰጠት ካለበት ወደዛ የመግፋት የማስተማር ስልቱን እነዛን ሁሉ ቀይረናል ማለት ነው። ላብራቶሪዎቻችን ቅድም እንዳሳየዋችሁ በደንብ ሪፈብሪሽ አድርገናቸዋል። ላብራቶሪና ዌብሳይት ላይ በደንብ ነው የሰራ ነው። ኢቭን ዌብ አድሚኖቹን ትሬኒንግ ሰጠናቸዋል። ምን አይነት ኢንፎርሜሽን መለጠፍ እንዳለባቸው አፕሎድ ማድረግ እንዳለባቸው። ስለዚህ በዛ ነው። ሌላው ፕሮፐር ዶክመንቴሽን ነው፣ ስታንዳርዳይዜሽን ነው ማለት ነው። አጠቃላይ እየተማርነው በሂደቱ ይሄን ይመስላል ማለት ነው። ሌሎች እንግዲህ ጥያቄዎች ካሉ